ماشي. أضحية أرد እስልምና ሃይማኖት ከቀደምት ነቢያት ተግባር ጋር የተያያዘ ነው። አንደኛው የሚያያይዘው ምንድነው? የኡድሕያ እርድ ነው። የኡድሕያ እርድ ኢብራሂም ዓለይሂ ሰላም ልጁን እስማኤልን በመካ ምድር ላይ መስዋዕት ለማድረግ እያወጣ ባለበት ጊዜ እረድ ተብሎ በዚያን ጊዜ ነው ይዞት እየወጣ እያለ አላህ ስብሓነሁ ወተዓላ በህልሙ አሳየው ወይም ትእዛዝ ሰጠው። የነቢያት ህልም ከአላህ ዘንድ ነው፣ ራእይ ነው። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ አለው። ቃለ ያ አበቲ ፍዐል ማ ቱእመሩ ሰተጅዱኒ ኢንሻአላሁ ሚነ አሳቢሪን ፈለማ አስለማ ወተለሁ ሊልጀቢን ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚ ልሙሕሲኒን ኢነ ሃዛ ለሁወ ልበላኡ ልሙቢን ወፈደይናሁ ቢዝብሕን ዐዚም ወተረክና ዐለይሂ ፊል አኺሪን ሰላሙን ዐላ ኢብራሂም ከዛሊከ ነጅዚ ልሙሕሲኒን ይላል። وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. إبراهيم عليه السلام الله سبحانه وتعالى لفتنه ሰዎች አምነናል ብለው በምድር ላይ አይተውም፣ ፈተና አለባቸው። ሐታ ነቢያት አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون አላህ ሲናገር ምን አለ በሱረቱ አልዐንከቡት ላይ ሰዎች አምነናል ብለው ዝም ብለው ሳይፈተኑ የሚተው ይመስላችኋልን? ወለቀድ ፈተነ አለዚነ ሚን ቀብሊሂም በእርግጥም ከእነርሱ በፊት ያሉትንም ፈትኛለሁኝ አለ። አያችሁ፣ የኢብራሂም ዓለይሂ ሰላም ፈተና በልጁ ነበር። ለምን በልጁ መፈተን አስፈለገ? ኢብራሂም ዓለይሂ ሰላም ልጅ አይወልድም ነበር፣ አልወለደም። ምክንያቱም ሚስቱ ሳራ ልትወልድ አልቻለችም። ሀጀር ዓለይሂ ሰላምን አገባ። በስተርጅና ልጅ አላህ ስብሓነሁ ወተዓላ ሰጠው። ኢብራሂም በጣም ተደሰተ። ዘሩ እንዲቀርለት ይፈልግ ነበር። ልጅን ወለደ። አላህ ስብሓነሁ ወተዓላ ይህን በስንት መከራ ያገኘውን ልጁን ሂድና እረድ ብሎ አዘዘው። በስንት መከራ ጌታ ተደስቶ ኢብራሂም ዓለይሂ ሰላም ልጅ ያገኘውኝ ብሎ ዘሬ ሊቀርልኝ ነው ከኔ በኋላ ብሎ ሲያስብ ፈተና የሚመጣው በመጀመሪያ ልጅህ ነው፣ ሁለተኛ አይደለም። ያገኘው በዚያ ሲደሰት ኢብራሂም ዓለይሂ ሰላም ሂድና ይህን ልጅህን እረድ የሚል ትእዛዝ መጣበት። ፈለማ በለገ መዐሁ ሰዕየ ከእርሱ ጋር የሚንቀሳቀስበት የሚሮጥበት እድሜ ላይ በደረሰ ጊዜ በልጁ በጣም ደስተኛ በሆነ ጊዜ ኢብራሂም ዓለይሂ ሰላም ህልምን አሳየው። አላህ ልጅህን እረድ የሚል ትእዛዝ በህልሙ ህልሙና የልክ ጠዋት ሲነጋ ጊዜ ወደ ልጁ ወደ እስማኤል ጋር መጣ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ ልጄ ሆይ እኔ በህልሜ አንተን ሳርድህ አይቻለሁ። ይህ ደግሞ የአላህ ትእዛዝ ነው፣ ምን ላድርጋለሁ? የእስማኤልን መልስ ተመልከቱ። ምን አለ እስማኤል? ቃለ ያ አበቲ ፍዐል ማ ቱእመር አባዬ ሆይ የታዘዝከውን በእኔ ላይ ፈጽም፣ ወደኋላ እንዳትል አለው። ያ ሰላም የታዘዝከው ያየኸውን ህልም አላለም። ለምን? የነቢያት ህልም የአላህ ትእዛዝ እንደሆነ እስማኤል ያውቃል። የታዘዝከውን ፈጽም፣ በእኔ ላይ ቶሎ ብል፣ የአላህን ትእዛዝ ወደኋላ እንዳትል አለው። አታርደኝም ብሎ አላመለጠም። የአላህን ትእዛዝ እጅ የሰጠ ነቢይ ነው እስማኤል። ኢነሁ ካነ ሳዲቀ ልዋዕድ ያለ አላህ ወካነ ረሱለን ነቢያ ስለ እስማኤል ሲናገር ቃለ ያ አበቲ ፍዐል ማ ቱእመር አባዬ የታዘዝከውን ፈጽም፣ ሰተጅዱኒ ኢንሻአላህ ሚነ አሳቢሪን እኔንም ከታጋሾቹ ሁኜ ታገኘኛለህ በአላህ ፍቃድ፣ አብሽር፣ ሰብር አደርጋለሁ፣ እታገሳለሁ፣ የአላህን ትእዛዝ እቀበላለሁ አለ። እሺ አለ። ይዞት ሄደ። ማረጃውን ይዞ ኢብራሂም ዓለይሂ ሰላም ልጁን እስማኤልን ለማረድ ወደ መካ ምድር ላይ መውጣት ጀመረ። እየሄደ ባለበት ጊዜ ሰይጣን ተገለጠ። ሰይጣን በአካል የመገለጥ ኃይል አለው። በነቢያት ፊት እየቀረበ እየተገለጠ ሊፈትናቸው ይጋረጣል። የሰይጣን ፈተና ምንድን ነው? በዚህ ጊዜ ኢብራሂም ዓለይሂ ሰላም የአምላኩን ትእዛዝ የአላህን ትእዛዝ እንዳይፈጽም መጎትጎት ነበር። ኢብራሂም አንድ ልጅህን በስተርጅና ያገኘውን የዘርህን መተኪያ ልትገድል አላ እንዳታደርግ እያለ ይፈትነው ጀመር። በዚህ ጊዜ ኢብራሂም ዓለይሂ ሰላም ድንጋዮችን እያነሳ ሰይጣንን ይመታ ጀመር። ምን ያክል ጊዜ ወረወረበት? 7 ጊዜ
ወረወረበት። ለዚህም ነው ዛሬ ላይ ሰዎች ሐጅ ሲያደርጉ ጊዜ 7 ጊዜ ድንጋይን የሚወረውሩበት ምክንያት በመካ በዚያው ምድር ላይ የኢብራሂም ዓለይሂ ሰላምን መንገድ በመከተል ነው። ለምንድን ነው 7 ጊዜ ድንጋይ እንድንወረውር የታዘዝ ነው? ሊአነ ኢብራሂም ዓለይሂ ሰላም ረማ ቲልከ አልሒጃራ ዐለ ሸይጣን፣ በሰይጣን ላይ 7 ጊዜ እየወረወረ መጥቶታል። ኢብራሂም ባደረገበት ቦታ በዚያችው ላይ ዛሬ ሙስሊሞች ሐጅን ሲፈጽሙ 7 ጊዜ ድንጋይን ይወረውራሉ። ከዚያ በኋላ ሰይጣን ሄደ። ኢብራሂም ዓለይሂ ሰላምም ልጁን እስማኤልን አስተኛው። ሊያርደውን ቢላውን ልክ አንገቱ ላይ እንዳደረገ ፈለማ አስለማ ለአላህ እጅ በሰጡም ጊዜ ሁለቱም ኢብራሂምና እስማኤል ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም፣ አንተ ኢብራሂም ሆይ ብዬ ጠራሁት አለ አላህ ሱብሓነሁ ወተዓላ። ቀድ ሰደቅተ ሩእያ፣ ህልሙን እውን ብለሃል፣ በእርግጥ ግን ልጅህን እንዳታርድ አቁም አለው። ከዚያ በኋላ አላህ ሱብሓነሁ ወተዓላ በግን ላከለት። በሱ ምትክ ይሄን እረድ፣ ልጅህን አንሰው አለው። ፈተናውን አልፈሃል፣ በቃ አንተም ልጅህን። ከዚያ በኋላ የነቢ ሰለላሁ ዐለይሂ ወሰለም ትውልዶችም ኡመቶች ዛሬ ኡድሕያ የምናርደው ልክ ልጁን ኢብራሂም እስማኤልን ሊያርድ ባለበት ቀን ነው፣ ኢብራሂም ዓለይሂ ሰላምን በመከተል። ለዚህ ነው በነቢያት መንገድ ላይ ነን የምንላቸው። ሰይጣን በድንጋይ በአካል ይገለጣል፣ ይገለጥና ነቢያትን ሊፈትን ይጋረጣል። ይህ ነው ሰይጣን። በኢብራሂም ላይ ብቻ አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ላይ ተገልጦ ነበር ሊፈትናቸው ብቻ አይደለም ነቢያችን ሰለላሁ ዐለይሂ ወሰለም። ነገር ግን ምን አደረገ? በእርሳቸው ጊዜ የጀማ ሰይጣን ነቢያችን ሰለላሁ ዐለይሂ ወሰለምን ሊፈትን በተገለጠበት ጊዜ ኸነቀሁ ነቢ ዐለይሂ ሰላቱ ወሰላም ሐታ ወጀደ ቡርደ ሊሳኒሂ ዐላ የዲሂ። ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እዚህ ጋር ንቅና ያደረግት ላይ ፈና መስሉን አለ ሐዲስ ነው። አንተ ገለጠ እየሰገዱ እያለ ሊፈትናቸው አቅም ግን የለውም በእርሳቸው ላይ እንደተነገረው ሐዲሱ ላይ ወአረድቱ አን አርቢጠሁ ዐላ ሱወሪን ሚን አስዋር አልመስጂድ ነበዊ ፈየተላዐቡ ቢሂ ናስ። ይዤውም በመስጂድ ነበዊ በአንደኛው ምሰሶ ላይ ላስረውና የሰዎች የመዲና ሰዎች መሳለቂያ ላደርገውም ነበር አሉ። ነገር ግን ተውት ነቢ ሰለላሁ ዐለይሂ ወሰለም እና እርሳቸውን የመፈተን አቅም የለውም። እንደ አጠቃላይ ኡድሕያ የምናርደው ያን መሰረት በማድረግ ነው። ገብታችኋል? እና ስለ ኡድሕያ አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ህግ አለ። እርሱን ደምጡ። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ዐሽሩ ዙል ሒጃ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሂ። የአስርቱ የዙል ሒጃ ቀናቶች በገቡ ጊዜ ከእናንተ የዙል ሒጃን እርድ አርዳለሁም ብሎ የነየተና ያሰበ ሰው አደራ ከጸጉሩም ሆነ ከጥፍሩ እንዳይነካሉ። ያ የሚያርደው ሰው ማለት ነው። ይዛቸዋል። ስለዚህ የዒድ ቀን ድረስ እሱ አይነካም። ሚስት እና ልጆች ምናምን ችግር የለም። ያ ነው።